ኢሹ ላይ ነበሩ ኢቢኤስ ላይ በቀረበው ኢንተርቪው እንደ ጓደኛ ቪዲዮ እኔ አላየሁትም ነበር ትናንትና ነው ቱቱ አላየሽም እንደ ኢንተርቪውን ያስቴር ወረኛዋንና የጓደኛዋን ኢንተርቪው ምናምን ብለው ከፍተን እየሰማነው ነበረ አዳመጥኩት በነገራችን ላይ ጓደኝነት ልክ አለው አሁን እንዲህ ብዬ ብናገር ከኔ ጋር ችግር ያለባችሁ ሰዎች በሌላ ልትተረጉሙት ትችላላችሁ ለሌሎች ጓደኞች ምክር ነው የምሰጣችሁ ጓደኝነት ያን ያህል ብትወዷትን ብትዋደዱ ልክ አለው በመጀመሪያ ደረጃ አሁን ሁሉ ጊዜ ቱቱን እኔ ቤት ስለምታዩት ቱቱ ለኔ ታዛ የምትኖር ጓደኛዬ ነው የምትመስላችሁ በቃ ቱቱ ኔጋ መጣ እኔ ቱቱ ቤት ብሄድ ከቱቱ የበለጠ ታዝዤ ነው የምቀመጠው የጓደኝነት ልክ አለው ጓደኝነትን የምትከባበርበት ልክ አለው አንዳንዴ ሰው ፊት ስትሄድና ሰው ፊት ስታወራ ያራዳለች ሼም አንዳንዴ የከተማ ልጅ ስትሆን ሼም ይዛል ስታወራ ገብቷል ስትዘረጠጥ ራሱ እንደተዘረጠጥክ ያወቅ ዋጥ ነገር ታረጋዋለህ ገብቷቸዋል ይሄ ላይክ አትጋፈጡም እንደዚህ አይነት ነገር እውነት ለመናገርና ያየውባት አስቴር ላይ ያንን በባህሪዋም ልጅቷ አስቴር የምትባለው ልጅ በጣም ምስኪን ልጅ ናት ጋይስ እመቤቴ ነው የምታውቋት መስክሩ እኔ ውሸት ማወራ ከሆነ ጓደኛ ለጓደኛ እንተራረባለን ምናምን ቀልድ ነው ኖርማል አረባክ በህዝብ ፊት እያሰጣኝ ቀልድ ነው ባናተ ተተከላሉ እኔ ጓደኛዬ ስታወራ ተጠንቅቃ ነው የምታወራኝ ሳወራ ተጠንቅቄ ነው የምናወራው መላላስ አሁን ለምሳሌ እኔና ቱቱ አንላላስ ነው እንዴ ቱቱ እብድ ትለኛለች ቱቱ ብቱቱ እላታለሁ ልቅያት አይደለም ግን እንደዚህ ላይክ ማለፍ የለባችሁ አንዳንዴ በጣም ጓደኛዬ ናት በጣም ቤስት ፍሬንድ ናት ብለሽ ህዝብ ፊት መጥተሽ ዝርጥጥ ያደረግሽት ስለምንናባበብ ነው ስለምንተዋወቅ ሪሊ እንደ የሆነ ሰዓት ላይ ጋዜጠኛው ራሱ ጋይስ አላሶራ ማለቻት እስክትል ድረስ ማለት ነው በጣም ተቆጣጣርሽው በጣም በብዙ ነገር አይቻለሁ ራስሽን እንዳዋቂ ነው የምታዩ ከዚህ በፊት ኢንተርቪው ላይ አይቻለሁ እዛ እንተዋወቃለን ምናምን የሚባለው ኢንተርቪው ላይ ወጥተሽ ስለባልሽ ስታወሪ መጀመሪያው አንቺ የናንተ የትዳራችሁ የራሳችሁ ጉዳይ አፍታችሁ ወልዳችሁ የምትኖሩ ሰዎች ናችሁ አንዳንዴ ሚዲያ ላይ ወጣችሁ የሚዲያ ሰዎች ታውቃላችሁ ስለተባላችሁ ብቻ አፋችሁን የምትከፍቱ ሰዎች አላችሁ ከዛ ውስጥ አንዱ አንቺ ነሽ ባሌ ዶክተር ነው 7 አመት ዩኒቨርሲቲ ገብቶ የተማረው ባለቤትሽ 7 አመት የደከሙት ባለቤትሽ እሱ ከሞርተርቶ ስንት ነገር አድርጎ ከሚያመጣው ብር እኔ እዚህ ሶሻል ሚዲያ ላይ ማስታወቂያ ሰርቼ የማገኘው ብር ይበልጣል ይሄ ባይዛው የባልሽን ሊሚት አይደለም ያሳይሽ የባልሽ ላለሽ ክብር ነው ይሄ ክብር አይደለም ባይዛው አይደለም የፈለገውን ያህል ነገር ቢሆን ሴት ልጅ የበላይ እንደምታስገባ ማንንም ቢያቅ ሚዲያ ላይ ወጣሽ ደረትሽን ከፍተሽ ፈልቅቀሽ እኔ ከባሌ እንደዚህ ምናምን የበለጠ እንደዚህ እሱ እንደዚህ ሰራ እንደዚህ አገኘ እኔ እንደዚህ አይባልም አታስመስሉ አስመሳዩላ